ነገር ግን ታላቁ እንቆቅልሽና ሰዎችን በፍርሃት በድንጋጤ የሞላው ሚስጥር እዚህ ላይ ነው። እነዚህ መስመሮች በግልጽ ይታያሉ። ድንጋዮቹ ቦታ መቀየራቸው በግልጽ ይታወቃል። ነገር ግን ማንም ሰው እነዚህ ድንጋዮች ሲንቀሳቀሱ በአይኑ አይቶ አያውቅም። ካሜራ ይዘው ድንኳን ጥለው ለሳምንታት የሚጠብቁት ተመራማሪዎች እንኳን በአይናቸው ማየት አልቻሉም። ልክ ሰውን እንደሚፈራ ሕያው ፍጥረታት ድንጋዮቹ የሚንቀሳቀሱት ማንም በሌለበት ፍጹም ጸጥታ በሰፈነበትና ሰው በማይቃረብበትና እድሉ በጠበበበት ወቅት ብቻ ነበር። ይህ ምድር ሕይወት ለሌላቸው ድንጋዮች እንዴት ሕይወት ሊሰጣቸው ቻለ? ይህንን ግዙፍ ቋጥኝ የሚገፋውና የሚመራው የማይታይ እጅ ማን ነው? ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስቲ ቆም ብለህ አስበው። ፍጹም ሕይወት በሌለበት ተስፋ በቆረጠ በደረቅና ሰው በራቀው በዚህ አስፈሪ ምድር ውስጥ እንኳን የማይቻሉ የሚመስሉ ነገሮች ይቻላሉ። ድንጋዮች እንኳን ሳይቀሩ፣ ሳይናገሩ፣ ሳይጮሁ፣ ማንም እንዲያያቸው እንዲያጨበጭብላቸው ሳይፈልጉ በታላቅ ዝምታ ውስጥ ረዥም መንገድን ይጓዛሉ። ይህ እኛ የምንኖርበት ትልቅ ነጸብራቅ ነው። ብዙ ጊዜ በሕይወታችን ውስጥ ልክ እንደ ሞት ሸለቆ ያሉ ደረቅ፣ አስቸጋሪና ብቸኝነት የበረታባቸው ወቅቶች ሊገጥሙን ይችላሉ። ነገሮች ሁሉ የቆሙ የረጉና የማይቀየሩ ሊመስሉን ይችላሉ። ነገር ግን በትክክለኛው ሰዓት የተፈጥሮ ንፋስ፣ ቅዝቃዜ ሲተባበሩ ያ የማይነቃነቅ የሚመስለው ከባድ ቋጥኝ እንኳን ቀስ በቀስ መጓዝ ይጀምራል። ጉዞአችን በአንዴ ትልቅ ለውጥ ላያሳይ ይችላል። ልክ እንደ ድንጋዮቹ በደቂቃ ጥቂት ሴንቲሜትሮችን ብቻ ልንራመድ እንችል ይሆናል። ነገር ግን በሂደት ተስፋ ካልቆረጥን ትልቁን ለውጥ ማየት እንችላለን። በሰሜን አሜሪካ አህጉር በካሊፎርኒያ ግዛት ምስራቃዊ ጫፍ በኔቫዳ ድንበር ላይ ተፈጥሮ ሰብአዊ አእምሮን ሊገዳደር የሚችል እጅግ አስፈሪና ማራኪ ገጽታዋን ይዛ ትጠብቃለች። ይህ ስፍራ የሰይጣን መጥበሻ፣ የፀሐይ ቁጣ መፈተኛ ተብሎ ቢጠራ ማጋነን አይሆንም። ስሙ ራሱ ዝምታንና ፍርሃትን ይዘራል። የሞት ሸለቆ። ስሙም የመጣው ከታሪክ ማህደር ነው። በ1849 ዓ.ም አካባቢ በካሊፎርኒያ የወርቅ ፍለጋ ንቅናቄ ወቅት ፈጣን መንገድ ፍለጋን በአቋራጭ እንሄድ ያሉ አንድ የቡድን ተጓዦች በዚህ ሸለቆ ውስጥ ጠፉ። እዛው ውስጥም ከባድ ጥማት፣ ረሃብና የማይቋቋሙት ሙቀት ክፉኛ ፈተናቸው። በስተመጨረሻም አካባቢውን ጥለው በጭንቅ ሲወጡ አንደኛው ተጓዥ ወደ ኋላ ዞር ብሎ በመመልከት ደህና ሁን የሞት ሸለቆ ብሎ ተናገረ። ከዚያ ቀን ጀምሮ ስሙም የሞት ምልክት ሆኖ ቀረ። ይህ ሸለቆ ከባህር ጠለል በታች 86 ሜትር ያህል ወደ ታች የተሰገሰገ በሰሜን አሜሪካ አህጉር እጅግ ዝቅተኛው የምድር ክፍል ነው። ባድዋተር ቤዚን ተብሎ በሚጠራው በዚህ ዝቅተኛ ስፍራ ላይ ስትቆም በሁሉም አቅጣጫ በሚያስፈሩና በነጠፉ ግዙፍ ተራሮች ትከበባለህ። እነዚህም ተራሮች እንደ ግድግዳ ሆነው ሸለቆውን ስለሚዘጉት ከላይ የሚወርደው የፀሐይ ሙቀት ወደ ላይ ተመልሶ መውጫ ያጣል። ልክ እንደ ግዙፍ የምድር ምድጃ ሙቀቱን እዚያው ያፍነዋል። በዚህም ምክንያት የሞት ሸለቆ በዓለም ላይ እጅግ በጣም ሞቃታማው ስፍራ ተብሎ በሳይንቲስቶች ተመዝግቧል። እንደ አውሮፓውያን አቆጣጠር በ1913 በዚህ ስፍራ የተመዘገበው የአየር ንብረት ሙቀት 56 ዲግሪ ሴንቲግሬድ የነበረ ሲሆን ይህም በምድር ላይ እስካሁን ከተመዘገቡት የሙቀት መጠኖች ከፍተኛው ነው። በክረምት ወራት እንኳን ንፋሱ ፍም እሳት ይዞ እንደሚዞር ሰው ያቃጥላል። የበጋው ወራት ሲመጣ የመሬቱ ወይም የአሸዋው ሙቀት እስከ 70 ዲግሪ ሴንቲግሬድ ድረስ ይንተከተካል። ጫማ የሌለው ሰው ይቅርና ባለ ወፍራም ጫማ የለበሱ ቱሪስቶች እንኳን መሬቱን ረግጦ ለረጅም ሰዓት መቆም አይችሉም። ጫማው መቅለጥ ይጀምራል። እዚህ ምድር ላይ ስትራመድ የሚሰማ ስሜት ፍጹም የተለየ ነው። አየሩ በጣም ደረቅ ከመሆኑ የተነሳ ከሰውነትህ የሚወጣው ላብ መሬት ሳይነካው በአየር ላይ ይተናል። ጥማቱ ልክ እንደ ሰይፍ ጉሮሮህን ይበሰዋል። ውሃ በአቅራቢያ ከሌለ የሰው ልጅ በጥቂት ሰዓት ውስጥ ሕይወቱ ሊያልፍ ይችላል። አካባቢው ፍጹም ጭር ያለና ጸጥተኛ ነው። ምንም አይነት የአዕዋፋት ጫጫታ፣ የዛፎች ቅጠል መርገፍ ወይም የውሃ ድምፅ አይሰማም። ተፈጥሮ እዚህ ቦታ ላይ ሕይወትን የከለከለች ይመስላል። ዳሩ ግን ይህንን ሁሉ አስፈሪነቱን ትተው በየዓመቱ በመቶ ሺዎች የሚቆጠሩ ተመራማሪዎችና ቱሪስቶች ወደዚህ ምድር ይተማሉ። ምክንያቱም ይህ ምድር አስፈሪ ብቻ አይደለም፣ በሚያስደንቅ የተፈጥሮ ቀለም የተሸለመና ውብም ጭምር ነው።
በተለይ ፀሐይ ስትጠልቅና ስትወጣ በተራሮች ላይ የሚታየው የወርቃማ የሐምራዊና የደማቅ ቀይ ቀለም ውህደት ልክ እንደ ሌላ ፕላኔት ያስመስለዋል። ይሁንና የዚህ ሸለቆ እውነተኛውና ሰብአዊ አእምሮን ለዘመናት የፈተነው ታላቁ እንቆቅልሽ ያለው በዚህ ሙቀት ውስጥ አይደለም። ፍጹም ጸጥታ በሰፈነበት ሰው በማይረግጠው የደረቅ ጭቃማ ሜዳ ላይ ሌላ አስገራሚ ተአምር ይከናወናል። ይህ ስፍራ የሳይንስ ሊቃውንትን አእምሮ ለዘመናት ያናወጠ፣ ተፈጥሮ ደግሞ የራሷን ድራማ የምትተውንበት የድንጋዮች የውድድር ሜዳ ነው። ይህ ቦታ በከፍተኛ ሻካራ በሆኑ ጥቁር ተራሮች የተከበበ፣ ርዝመቱ 4.5 ኪሎ ሜትር ስፋቱ ደግሞ 2 ኪሎ ሜትር ያህል የሚሸፍን ፍጹም ጠፍጣፋ የሆነ ደረቅ ሜዳ ነው። እናም እዚህ ሜዳ ላይ እውነተኛውና አስደናቂው ነገር ያለው መሬቱ ላይ አይደለም፣ ሜዳው ላይ በተበተኑት በመቶዎች የሚቆጠሩ ድንጋዮች ላይ እንጂ። የሚገርመው ነገር እነዚህ ግዙፍ ቋጥኞች በተቀመጡበት አይቀጥሉም። በዚህ ፍጹም ጠፍጣፋ ሜዳ ላይ ምንም አይነት ጋሪ ወይም የሰው ጉልበት ሳይነካቸው በራሳቸው ይጓዛሉ። ወደ መሬቱ ጠጋ ብለህ ስትመለከት እያንዳንዱ ድንጋይ ከጀርባው የራሱን የታሪክ መስመር ትቶ እንዳለፈ ታስተውላለህ። በደረቀው ጭቃ ላይ የተሰመሩት እነዚህ መስመሮች ድንጋዮቹ የተጓዙበትን መንገድ በግልጽ ያሳያሉ። አንዳንዶቹ መስመሮች እስከ 460 ሜትር ርዝመት አላቸው። ይህ ማለት ድንጋዮቹ ከ4 የፓርላማ ሜዳዎች በላይ የሚረዝም ርቀት ተጉዘዋል ማለት ነው። የድንጋዮቹ ጉዞ ግን ተራና አንድ ወጥ አይደለም። ልክ የራሳቸው ሕሊና ያላቸው ይመስላሉ። እንዲሁም በተለያየ መንገድ ነው የሚንቀሳቀሱት። አንዳንዶቹ ድንጋዮች መስመራቸውን ቀጥ አድርገው ልክ በሰልፍ እንደሚጓዝ ወታደር በመቶዎች የሚቆጠር ሜትሮችን ይምዘገዘጋሉ። ሌሎቹ ደግሞ ረዥም ርቀት ቀጥ ብለው ይሄዱና በድንገት ምንም አይነት ምክንያት ሳይኖር በ90 ዲግሪ ማዕዘን ቁልጭ አድርገው ወደ ቀኝ ወይም ወደ ግራ ይታጠፋሉ። የተወሰኑት ደግሞ ልክ እንደ እባብ እየተጠማዘዙ የማዕበል ቅርጽ ያለው መስመር ይሰራሉ። ይበልጥ የሚያስገርመው ደግሞ ሁለት የተለያዩ ድንጋዮች ፍጹም ተመሳሳይ የሆነ መስመር ሰርተው ጎን ለጎን እኩል እየተጓዙ ይታያሉ። ልክ አንደኛው ሲታጠፍ ሌላኛው አብሮት የታጠፈ ይመስላል። ይህንን አስደናቂ ክስተት ለማየት የመጡት ቱሪስቶች ሜዳውን የድንጋዮች የውድድር ሜዳ ብለው ሰየሙት። ምክንያቱም ድንጋዮቹ ልክ ውድድር ላይ እንዳሉ ስፖርተኞች አንደኛው ቀድሞ አንደኛው ተከትሎ መስመር እየቀደዱ የሚሮጡ ይመስላሉ። ነገር ግን ታላቁ እንቆቅልሽና ሰዎችን በፍርሃት በድንጋጤ የሞላው ሚስጥር እዚህ ላይ ነው። እነዚህ መስመሮች በግልጽ ይታያሉ። ድንጋዮቹ ቦታ መቀየራቸው በግልጽ ይታወቃል። ነገር ግን ማንም ሰው እነዚህ ድንጋዮች ሲንቀሳቀሱ በአይኑ አይቶ አያውቅም። ካሜራ ይዘው ድንኳን ጥለው ለሳምንታት የሚጠብቁት ተመራማሪዎች እንኳን በአይናቸው ማየት አልቻሉም። ልክ ሰውን እንደሚፈራ ሕያው ፍጥረታት ድንጋዮቹ የሚንቀሳቀሱት ማንም በሌለበት ፍጹም ጸጥታ በሰፈነበትና ሰው በማይቃረብበትና እድሉ በጠበበበት ወቅት ብቻ ነበር። ይህ ምድር ሕይወት ለሌላቸው ድንጋዮች እንዴት ሕይወት ሊሰጣቸው ቻለ? ይህንን ግዙፍ ቋጥኝ የሚገፋውና የሚመራው የማይታይ እጅ ማን ነው? ለዘመናት የሰው ልጅ አእምሮን ሲያናውጥ የኖረው ይህ ጥያቄ በአካባቢው ያሉ ሰዎችን ወደ ተለያየ አፈ ታሪኮችና አስፈሪ እምነቶች መራቸው። በአፈ ታሪካቸው መሰረት ሌሊት ሰማዩ በጥቁር ጨለማ ሲሸፈንና ተራሮቹ በሚያስፈራ ድምፅ ሲያስተጋቡ የሸለቆ መናፍስት ይነሳሉ። እነዚህ የማይታዩ ፍጥረታት ድንጋዮቹን እንደ ኳስ በመጠቀም እርስ በርስ ይጫወታሉ። አንደኛው ለሌላኛው ይገፋል፣ መስመርም ያሰምራሉ። የጠዋቱ ብርሃን ሲመጣ ግን መናፍስቱ ይሰወራሉ። ድንጋዮቹም የነበሩበት ቦታ ላይ ይቆማሉ። ምልክቶቻቸው ግን ሳይጠፉ ይኖራሉ ብለው ያምናሉ። ሌሎቹ ደግሞ እያንዳንዱ ድንጋይ የራሱ የሆነ ሕያው ኃይል አለው ብለው ያምናሉ። ድንጋዮቹ የሚንቀሳቀሱት በውስጣቸው ባለው ኃይል ተገፍተው በራሳቸው ፍላጎትና አቅጣጫ ነው። ይህ ኃይል ግን ለሰው ልጅ የማይታይና የማይታወቅ የተፈጥሮ ጥልቅ ምስጢር የያዘ ነው ብለው ያምናሉ። አንዳንዶቹ ደግሞ የመግነጢሳዊ ኃይል ስበት ነው ድንጋዮቹን የሚጎትታቸው በማለት የራሳቸውን መላምት ሰነዘሩ። ምንም እንኳን የሳይንስ ማስረጃ ባይኖረውም አእምሯቸውን ለማረጋጋት የፈጠሩት ሌላ የሐሳብ መናወጥ ማስታገሻ ነበረ።
ነገር ግን ድንጋዮቹ በዝምታቸው ጸኑ። ሚስጥራቸውን አሳልፈው አልሰጡም። ለዘመናት ያንን የደረቀ ሜዳ እያቋረጡ በሰዎች ጭንቅላት ውስጥ የሐሳብ መናወጥን፣ በልባቸው ውስጥ ደግሞ ፍርሃትና ጉጉትን እያሳደሩ ኖሩ። ለዘመናት የሰው ልጅ አእምሮ በፈጠራቸው አፈ ታሪኮች፣ በመናፍስት ወሬዎች እና በባዕድ ፍጥረታት መላምቶች ሲናወጥ ከቆየ በኋላ በስተመጨረሻ እውነቱ የሚጋለጥበት ሰዓት ደረሰ። የድንጋዮቹ ዝምታና ሚስጥራዊ ጉዞ ሳይንቲስቶችን መፈታተኑን አላቆመም ነበር። ይህንን ሚስጥር ለመፍታት ግን ተራ ምልከታ ሳይሆን ፍጹም ትዕግስትና ዘመናዊ ቴክኖሎጂን ማጣመር አስፈላጊ ነበር። እንደ አውሮፓውያን አቆጣጠር በ2011 ሪቻርድ ኖሪስ እና ራልፍ ኖሪስ የተባሉ ሁለት አጥኚዎች ይህንን እንቆቅልሽ ለአንዴና ለመጨረሻ ጊዜ ለመፍታት ወሰኑ። እጅግ በጣም አስቸጋሪ በሆነው የሞት ሸለቆ የአየር ንብረት ውስጥ ሬስትራክት ፕሌያ ላይ የራሳቸውን የላቦራቶሪ ጣቢያ አቋቋሙ። በድንጋዮች ላይ አነስተኛ የጂፒኤስ መከታተያ መሳሪያዎችን በጥንቃቄ ገጠሙ። እንዲሁም የአየር ሁኔታን በየሴኮንዱ የሚመዘግቡ የቁጥር መሳሪያዎችንና ካሜራዎችን አደረጉ። ለዓመታት ምንም ነገር አልተከሰተም። ድንጋዮቹ በነበሩበት ደርቀው ቀሩ። ሳይንቲስቶቹ ግን ተስፋ አልቆረጡም። በስተመጨረሻም በታህሳስ ወር 2013 ዓ.ም ላይ ተፈጥሮ ሚስጥሯን ልትገልጽላቸው ፈቀደች። ሳይንቲስቶቹ ድንጋዮቹ ሲንቀሳቀሱ በአይናቸው ማየት ብቻ ሳይሆን በካሜራዎቻቸው ጭምር ታሪካዊ ትዕይንትን ቀረጹ። ድንጋዮቹን የሚያንቀሳቅሳቸው ክፉ መናፍስት ወይም መግነጢሳዊ አስማት አልነበረም። ይልቁንም በጣም ብርቅና ውስብስብ የሆነው የሶስት ተፈጥሯዊ ክስተቶች ፍጹም ጥምረት ነበር። የመጀመሪያው ክስተት የውሃ ንጣፍ መፈጠር ነው። ምንም እንኳን የሞት ሸለቆ እጅግ ደረቅ ምድር ቢሆንም በክረምት ወራት አልፎ አልፎ በጣም አነስተኛ ዝናብ ወይም በረዶ ይጥላል። ይህ ዝናብ በደረቀውና ፍጹም ጠፍጣፋ በሆነው ሜዳ ላይ ይተኛል። መሬቱ ጭቃማ ሲሆን ከላይ ደግሞ ጥቂት ሴንቲሜትር ብቻ ጥልቀት ያለው በጣም ቀጭን ኩሬ ይፈጥራል። ሁለተኛው ክስተት ደግሞ የበረዶ መስኮት ነው። ሌሊት ሲመጣ የሸለቆ ቅዝቃዜ በከፍተኛ ሁኔታ ይጨምርና የአየሩ ሙቀት ከዜሮ በታች ይወርዳል። በዚህም ጊዜ በዚያ ቀጭን ውሃ ላይ ልክ እንደ መስኮት መስታወት በጣም ስስ ውፍረቱ ጥቂት ሚሊሜትር ብቻ የሆነ የበረዶ ንጣፍ ይፈጥራል። ይህ የበረዶ ንጣፍ ሜዳው ላይ ያሉትን ትላልቅና ትናንሽ ድንጋዮች ከታች በኩል ከፊል በከፊል ያቅፋቸዋል። ሶስተኛው ክስተት ደግሞ የፀሐይና የንፋስ ጥምረት ነው። ጠዋት ፀሐይ ስትወጣ የበረዶ ንጣፍ ቀስ እያለ መግለጥና በትላልቅ ክፍሎች መሰነጣጠቅ ይጀምራል። ልክ በዚህ ሰዓት በሸለቆ ውስጥ ኃይለኛና የማያቋርጥ ንፋስ መንፈስ ይጀምራል። ይህ ንፋስ ሰፋፊዎቹን የበረዶ ንጣፎች መግፋት ሲጀምር በረዶቹ ልክ እንደ ታንኳ በመሆን በውስጣቸው የታቀፏቸውን እስከ 300 ኪሎ ግራም የሚመዝኑ ግዙፍ ድንጋዮች ጭቃው ላይ ቀስ እያደረጉ ማንሸራተት ይጀምራሉ። ድንጋዮቹ የሚንቀሳቀሱት በጣም በዝግታ ነው፣ በሰከንድ ጥቂት ሴንቲሜትሮችን ብቻ። መሬቱ በውሃ ምክንያት የላላ ጭቃ ስለሚሆን ድንጋዩ በበረዶ ተገፍቶ ሲንሸራተት ከጀርባው ጥልቅ መስመር እየቀረጸ ይሄዳል። ውሃው ሲተን በረዶ ሲቀልጥና ጭቃው በፀሐይ ሙቀት ተመልሶ ሲሰነጣጠቅ ያ የተሰራው መስመር ድንጋዩ የተጓዘበት ሕያው መንገድ ሆኖ ለዓመታት ተቀርጾ ይኖራል። ይህ የተፈጥሮ አስደናቂ ጥበብ ነው። ድንጋዮቹ የሚታጠፉት ነፋሱ አቅጣጫውን ሲቀይር ወይም የበረዶ ንጣፍ ቅርጽ ሲቀየር ነው። ጎን ለጎን እኩል የሚጓዙት ደግሞ በአንድ ትልቅ የበረዶ ንጣፍ ውስጥ አብረው የታቀፉት ድንጋዮች ናቸው። ሰብአዊ አእምሮን ለዘመናት መናፍስትና ተአምር የፈለገለትን እንቆቅልሽ በተፈጥሮ ቀለል ያለ ግን ደግሞ እጅግ ረቂቅ በሆነው የውሃ የበረዶና የንፋስ ትብብር ተፈታ። የሞት ሸለቆና የሚንቀሳቀሱት ድንጋዮች ሚስጥር በሳይንስና በቴክኖሎጂ ምላሽ አግኝቷል። ያለ ዘመናት ሰዎችን ሲያስደነግጥ የኖረው የታሪክ መጋረጃ ተቀዷል። ነገር ግን ሚስጥሩ መፈታቱ የዚህን ስፍራ አስደናቂነት አላቀዘቀዘውም። ይልቁንም ተፈጥሮ ምን ያህል ረቂቅና በትዕግስት የተሞላች ታላቅ መሐንዲስ መሆኗን በይበልጥ እንድንረዳ አድርጎናል። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።